አሁን አንዳንዱም ባለሀብት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ በጣም ባለሀብት ከሆነ የግሉ ታቦት ተቀርጾ ይሰጠዋል። አልገባኝም። ታቦት እኮ አለ ለባለሀብቶች የሚሰጥ ታቦት አለ። ታቦት በአንድ አጽድ በአንድ ቤተክርስቲያን ውስጥ ለህዝቡ የሚሰጥ በግል ተቀርጾ ይሰጠዋል ማለት ነው? እውነት ነው የምነግርህ። አሁን ለጠንቋዮች በጣም ጎበዝ ጠንቋዮች፣ ታዋቂ ጠንቋዮች ካሉ ጠንቋዮች ታቦት ተቀርጾ ይሰጣቸዋል። ጥንቁላና ሲቀደም በጣም ጥሩ። እንዲያውም ያለ ታቦት ጥንቆላ የለም። እውነቱን ልንገርህ፣ ያለ ታቦት ጥንቆላ አይሰራም ሲቀደም ማለት ነው። ለምሳሌ አንድ ሰው አጋንንትን ለመሳብ፣ አጋንንትን ለመጥራት፣ አጋንንትን ለመግዛት በታቦት ነው ቃል ኪዳን የሚያደርገው። ለምሳሌ የሚወደው ታቦት ወይም የሚወደው ጻድቅ ተክለ ሃይማኖት ከሆነ በተክለ ሃይማኖት ስም ይቀረጽና ታቦቱ ይሰጠዋል ማለት ነው። እንዲሁም በጊዮርጊስ ከሆነ በጊዮርጊስ ስም ተቀርጾ ይሰጠዋል። ከዛ በኋላ ኪዳን ያደርጋል ማለት ነው።